በቤተ ክርስቲያናችን በሰሙነ ሕማማት ወቅት ሲሰገድ የሚባሉት ቃላት ምንድን ናቸው? ምንኛ ሊሆኑ ይችላሉ? ትርጉማቸውስ ከየት የመጣ ነው ብለው ሊሆን ይችላል። ጉልባን ለምን ይቀቀላል? ከየት የመጣ ባህል ወይም ስርዓት ነው? ትርጉሙስ ምንድን ነው? እነዚህን ሁሉ በዚህ ቪዲዮ ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰሙነ ሕማማት ቅድስት ቤተ ክርስቲያናችን ከዕለተ ትንሣኤ በፊት ያለውን ሳምንት ሰሙነ ሕማማት በማለት ታከብረዋለች። የዚህ ስያሜ መነሻም የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራው ሕማሙና ሞቱ የሚዘከርበት ከአዳም እስከ ክርስቶስ የነበረው የዓመተ ፍዳ የዓመተ ኩነኔ ወቅትም የሚታሰብበት ስለሆነ ሰሙነ ሕማማት ተብሏል። የዚህ ጾም መነሻም በፍትሐ ነገሥት አንቀጽ 15 ላይ ተደንግጓል። ጥንታዊ ቀዳማዊ መሆኑም ይታወቃል። በሕማማት ውስጥ የማይፈቀዱ ተግባራት ምንድን ናቸው? በዚህ በሰሙነ ሕማማት ሳምንት ቅድስት ቤተ ክርስቲያናችን ለየት ያለ አገልግሎት ሰርታለች። ከጸሎተ ሐሙስ በቀር ቅዳሴ አይቀደስም። ይህ ብቻ አይደለም። የዘወትር የቤተ ክርስቲያኒቷ አገልግሎት የሆነው ሥርዓተ ጥምቀት፣ ክርስትና፣ ፍትሐት፣ ሥርዓተ ማህሌት፣ ሥርዓተ ተክሊል፣ ሌሎችም የተለመዱ አገልግሎቶች አይካሄዱም። በመስቀል መባረክ፣ ኑዛዜ መስጠትና መቀበል፣ እግዚአብሔር ይፍታህ ማለት የለም። በአጠቃላይ ከዓመት እስከ ዓመት በቅድስት ቤተ ክርስቲያናችን አማካኝነት ለምዕመናን ይሰጡ የነበሩ መንፈሳውያን አገልግሎቶች አቁመው በሌላ ወቅታዊ ማለትም የጌታችንን ሕማሙን፣ መከራውን፣ መከሰሱን፣ መያዙን፣ ልብሱን መገፈፉን፣ በጲላጦስ አደባባይ መቆሙን፣ መስቀል ላይ መዋሉን፣ ሐሞት መጠጣቱን እና ሌሎችንም ለኃጢአተኛው የሰው ልጅ ሲባል የተከፈለውን ዕዳ የሚያስታውሱ አገልግሎቶች ይተካሉ። ጸሎተ ሐሙስ በብሉይ ኪዳን የቂጣ በዓል የሚለውን ትርጉም ከመሰጠቱ በተጨማሪ ምስጢረ ቁርባን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ስለሆነ ታላቅ ምስጢር ቀን ነው። በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናሉ። ለየት ያለው ግን ስርዓቱ መንበሩ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይለያል። ቤተ ክርስቲያኑ በማኅጠንት ይታጠናል። 9 ሰዓት ዲያቆኑ 2 ኩስኩስቶችን ውሃ ሞልቶ ያቀርባል። አንዱ ለእግር አንዱ ለእጅ መታጠቢያ። ጸሎተ አኮቴት የተባለ የጸሎት አይነት ተጸልዮ ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ተባርኮ የሕጽበተ እግር ስርዓት ከካህናት እስከ ምዕመናን ከወንዶች እስከ ሴቶች በካህኑ አስተናጋጅነት ይከናወናል። ስርዓተ ሕጽበቱ የሚከናወነው በውሃ ብቻ ሳይሆን የወይራና የወይን ቅጠልንም ለስርዓቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩንም የሚከተለው ይመስላል። ወይራ ጽኑ ነው። ጽኑ ክርስቶስ መከራ መቀበሉን ከማስረዳቱ በተጨማሪ እኛን የሚያጥበውና የሚታጠበው ክርስቲያን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መሰጠቱን ለማዘከር ነው። ማቴዎስ 26 ከቁጥር 26። ይህንንም ስርዓት ጌታችን የደቀ መዛሙርቱን እግር በማጠብ ያሳየውን ተግባር ትምህርት ለምዕመናን ለማሳየት ነው። ዮሐንስ 13 ከቁጥር 14። በቀኝና በግራ የቆሙ ሊቃውንት ሐዋርያቲሁ ክበበ እግራ አርዳኢሁ አጸበ እያሉ ይዘምራሉ። ይህ ስርዓት ከተከናወነ በኋላ ምዕመናኑ ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ጉልባን ለምን ይበላል? ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ስርዓት ነው። ከዚህ በመቀጠል ደግሞ በግብረ ሕማማት ውስጥ የሚገኙ የውጭ ቃላቶችን እንመለከታለን። በግብረ ሕማማት ውስጥ የሚገኙ የውጭ ቃላት አሉ። ቀጥታ ሳይተረጎሙ ከዕብራይስጥ፣ ከቅብጥ፣ ግሪክ ቃላት ይገኛሉ። ኪርዬ አላይሶን ኪርያ ላይሶን ማለት እግዚኦ ማለት ሲሆን ኪርያ ሲሆን ግን እግዝእትነ ይሆናል። ኪርያ ላይሶን የምንለው በተለምዶ ነው እንጂ መባል ያለበት ኪርዬ ኤሌይሶን ነው። ትርጉሙ ማለትም አቤቱ ማረን ማለት ነው።
እብኖዲ ማለት አምላክ ማለት ነው። ናይን ማለት ደግሞ ይቅር በለን ማለት ነው። ታኦስ የግሪክ ቃል ሲሆን ጌታ አምላክ ማለት ነው። ማስያስ የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ተስቡጣ ማለት ደግሞ ዴስፓ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙ ደግ ገዢ ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ደግሞ መሲህ ማለት ነው። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ነው ማለት ነው። በሰሙነ ሕማማት የሚባሉ ቀለሞች እንደሌላው ጊዜ ወጥ ከግዕዝ የመጡ አይደሉም። ይልቁንም ከዕብራይስጥ፣ ከሮማይስጥ እና ከግሪክ የተውጣጡ ናቸው። ቅዱስ ያሬድ ይህንን ያረገበት ምስጢር ጲላጦስ ጌታን ከሰቀለ በኋላ ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን ቃል በእነዚህ ቋንቋዎች ጽፎ በትራፈ መስቀሉ ላይ ጠርቆት ነበርና ያንን ለማስታወስ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንደዚህ አይነትና ሌሎችንም የቤተ ክርስቲያን ቪዲዮዎችን የሚፈልጉ ከሆነ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይህንን አገልግሎት ያበረታቱ። እግዚአብሔር ሰላም ከሁላችንም ጋር ይሁን። አሜን። ሰዓት ዘፈጠርክሙ እንበለ ሞት ግና አይለክሙ ድለ ተፈልጦቱ ለሰብ ውልቆ ዕለታት አርብዓ እለታነድዩ